አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እና የተከበራችሁ የሜሪ ቤተሰቦች እንዴት ናችሁ? ደህና ናችሁ? ያለኝ አልሐምዱሊላህ። ዛሬ ደግሞ ቆንጆና ጣፋጭ የሆነ የጮርነቄ አሰራር ወይ ደግሞ የብስኩት አሰራር ነው አብረን የምንሰራው። ቀጥታ ወደ አሰራሩ እንሄዳለን ማለት ነው። እዚህ ጋር እኔ ብርጭቆ አለኝ። እናንተ ፍለጋችሁ እቃ ማየት ትችላላችሁ። እዚህ ጋር እንደሚታያችሁ ካሜራ አለኝ ወይም ደግሞ ምንድነው የሚባለው ባረቦቹ አይደል ነው። እዚህ ጋር እኔ የኢትዮጵያ ካሜራ ማለት ነው አንድ ገፍሻ ሙሉ እጠቀማለሁኝ ማለት ነው። ኦኬ እዚህ ጋር ለብ ያለ ውሃ አዘጋጅቻለሁ። እዚህ ጋር ደግሞ ስኳር አለኝ ማለት ነው። ስኳር እኔ 2 ገፍሻ በዚህ ማንኪያ ማለት ነው ሙልት ያለ ነው ያደረኩት። እናንተ ደግሞ ከፈለጋችሁ ጨምራችሁ መጠቀም ትችላላችሁ እንደ ብዛታችሁ ማለት ነው። እኔ ከ2 ኩባያ በላይ ስለማልሰራ ስኳሩ ደግሞ በዛ አልፈልግም ማለት ነው። ይሄንን እዚህ ጋር እንጨምረዋለን። ይሄን በዚህ መልኩ ቀስ ቀስ አድርገን እንዳይደፋብን። ኦኬ ስኳሩና ካሜራውን እንደዚህ መልኩ ካደባለቅነው በኋላ ማለት ነው ለብ ያለ ውሃ እንጨምርበታለን። ብዙ አታደርጉበት። በዚህ መልኩ አድርገን እናስቀምጠዋለን ለ5 ደቂቃ ወይ ደግሞ ለ6 ደቂቃ እንዳየራችሁ ሁኔታ ለብቻው ኩፍ እንዲልልን እንተዋለን ማለት ነው። ብዙ ውሃ መብዛት የለበትም። ብስኩት መቅጠም ስለሌለበት ማለት ነው። ይህን በዚህ መልኩ አድርገን ገጥመን እናስቀምጣለን። እሺ ቤተሰብ እንግዲህ ካሜራችን በዚህ መልኩ ሬዲ ክፍ ብሎልናል ከ5 ደቂቃ በኋላ ማለት ነው። አሁን ወደ ቡካኩ እንሄዳለን ማለት ነው። የምንጠቀመው ዶቄት ይሄ ነው። እናንተ ደግሞ መጠቀም የምትችሉት ዶቄት ያላችሁ ዶቄት መጠቀም ትችላላችሁ። እዚህ ጋር መብኪያችን ነው ማለት ነው። ዱቄታችንን እንጨምራለን። እኔ ያው የእንትኑ ጊያስ አለኝ በዚህ 2 ነው የምጠቀመው። ቢስሚላህ እኔ በዚህ 2 ተጠቀማለሁ ማለት ነው። ከዛ እዚህ ጋር ጨው እንጨምራለን በትንሽዬ ገፍሻ ማለት ነው። እዚህ ጋር 2 ማንኪያ ዘይት እንጠቀማለን። በዚህ መልኩ 2 ገፍሻ ዘይት 2 ስቡን ማለት ነው እጠቀማለሁ። እናንተ ስለገባብኝ ነው። እዚህ ጋር እናንተ መጠቀም ከፈለጋችሁ መጠቀም ትችላላችሁ። እዚህ ጋር ምንድነው ጥቁር አዝሙድ ወይም ደግሞ ሀባ ሶዳ የሚባለውን እሱን አደርግበታለሁ ማለት ነው። በጣም ጥሩ ሽታ ቆንጆ የሆነ ጣዕም እንዲኖረው ነው የሚያደርግላችሁ። በደንብ በእጃችሁ ሽታ አድርጋችሁ ጨምሩበታላችሁ ማለት ነው። በዚህ መልኩ እናደርግበታለን። ይሄን እንደዛ አድርገን እናደባልቀዋለን። ደባለቅነው በኋላ እዚህ ጋር ያደረግነውን ካሜራ በዚህ መልኩ እናደባልቀውና ጨምርበታለን ማለት ነው። እናንተ እንትንም ካላችሁ ኦልሬዲ ይሄ ማብካውም ካላችሁ ማብኳት ትችላላችሁ በዛ። እንዲሁም ደግሞ ጓንቱን ለብሳችሁ ማብኳት ከፈለጋችሁ ጓንቱን ለብሳችሁ ማብኳት ትችላላችሁ። ግን በዛ አላቅበትም ማለት ያልችልበትም በዛ ማብኳት ማለት ነው። ካሜራውን ቀስ ቀስ እያደረግን እያደባለቅን
እናቦካበታለን ማለት ነው። ውሃ ካስፈልጋችሁም የተወሰነ ውሃ መጨመር ትችላላችሁ። ለብ ያለ ውሃ ማለት ነው። በዚህ መልኩ እያሸን እናቦካዋለን ማለት ነው። አያችሁት? እንትን ማለት የለበትም፣ ይሄ መቅጠን የለበትም ማለት ነው። ይህ ቤተሰብ እንግዲህ በዚህ መልኩ በደንብ አድርገን ካሸነው በኋላ ከሳህኑ ላይ እስኪለቅላችሁ ድረስ ማለት ነው። በደንብ ማሸት አለባችሁ። ልቅቅ አድርጎ እንትን እስኪል ድረስ ይሄን እንግዲህ ከላይ ዘይት እንቀባና እናስቀምጠዋለን ማለት ነው። በዚህ መልኩ አድርገን ገጥመን ለ2 ሰዓት ያክል እናስቀምጠዋለን ማለት ነው። ሙቀት አለበት ቦታ ላይ በደንብ አድርጋችሁ ገጥማችሁ አስቀምጡት ማለት ነው። በደንብ ኩፍ እንዲል። እሺ ቤተሰብ እንግዲህ ቅድም ያቦካ ነው በዚህ መልኩ ወጥቶልናል ማለት ነው። ይህንን እንግዲህ እዚህ ጋር ያዘጋጀሁት እንትን አለ። እናንተ ባላችሁ ነገር መዳመጥ ትችላላችሁ። ጣውላም ካላችሁ ሁላችሁ ነገር በሚሰው ነገር ዳምጡ። እዚህ ጋር ዱቄት ነስንሼበት ነው እንዳይዝብኝ ማለት ነው። እንግዲህ ከ3 ሰዓት በኋላ እንደዚህ መልኩ ወጥቶልኛል ማለት ነው። ቆንጆ ነው። ይሄንን እንግዲህ በደንብ አድርገን አደባልቀውና እንዳምጣለን ማለት ነው። እሺ ቤተሰብ ይሄንን በዚህ እንደዚህ ካደረግን በኋላ እዚህ ጋር እናደርገዋለን። ይሄንን እንደዚህ ያደረግን ለሁለት እንደዚህ እንቀጣዋለን ማለት ነው። ከዛ ይሄንን እንዳምጣዋለን። እናንተ ባላችሁ ነገር ማዳመጥ ትችላላችሁ። እንደዚህ ያደረጋችሁ ማለት ነው። በደንብ እንዳታሳሱት ማለት ነው። ትንሽ አድርጌ መስራት ስለምፈልግ ነው። በዚህ መልኩ ካደረግን በኋላ እንደዚህ እንቆራርጠዋለን ማለት ነው። የምንፈልግበት ያክል እንደዚህ አድርገን እንቆራርጠዋለን ማለት ነው። እዚህ ጋር ያዘጋጀሁት ሰማያዊ ዱቄት አለ። እዚህ ጋር ከማድረጋችን በፊት ቅርጽ እናወጣለታለን። ኦኬ፣ እንደዚህ እያደረግን ታያችኋል ብዬ አስባለሁ። ቤተሰብ አድርገን እናስቀምጠዋለን በዚህ መልኩ ማለት ነው። በፈለጋችሁበት አይነት ቅርጽ ማስያዝ ትችላላችሁ። ምርግ እንዳይል ማለት ነው። ክፍት ይሆንላችኋል። እንደዚህ ይራራችሁ በዚህ መልኩ እያደረግን እንጨርሰዋለን ማለት ነው። ቤተሰብ በዚህ መልኩ እንጨርሰዋለን ማለት ነው። ይሄንን ለ15 ደቂቃ ወይ ደግሞ ለግማሽ ሰዓት ያክል ፎጣ ከላይ አልብሰን እናስቀምጠዋለን ኩፍ እስኪልልን ድረስ ማለት ነው። በራሱ ጊዜ ኩፍ ይላል። ስለዚህ ለ15 ደቂቃ ወይ ደግሞ ለ30 ደቂቃ እንዳላችሁበት አየር ኩፍ እስኪል ድረስ ከጥመን እናስቀምጠዋለን ማለት ነው። እንግዲህ በዚህ መልኩ ቃ እያደረጋችሁ ጥበሱት ማለት ነው። በዚህ መልኩ ሳቱን ቅንስ አድርጋችሁ እንዳያረባችሁ ከለሩ ይሄንን ከለር መያዝ አለበት ማለት ነው። ብዙዎች እንጠብሳለን ግን ደረቅ አይሆንልንም ምናምን ብዙዎች አላችሁ። ካጠባበሳችሁ ሊሆን ይችላል። ሳቱን ቀነስ አድርጋችሁ ቃርጋችሁ እንዲበስል አድርጉት ማለት ነው። በጣም ድርቅ ያለ በቃ ቆንጆና ጣፋጭ ሆኖ የሚወጣላችሁ ማለት ነው። ቪዲዮን ከወደዳችሁት
ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሆኖላችኋለሁ። እሺ ቤተሰብ የዛሬ ብስኩታችን በዚህ መልኩ ቆንጆ ሆኖ ወጥቶልናል ማለት ነው። ሁላችሁም ትወዱታላችሁ፣ ሰርታችሁ ሞክሩት ማለት ነው። የዛሬ ቪዲዮ ይህንን ይመስላል። ከወደዳችሁ ላይክ እና ሰብስክራይብ አድርጉ። ባይ